በዚህን ጊዜ ኤአይ የማይጠቀም ተማሪ አለ ማለት በጣም ይከብዳል። ሁሉም በያለበት ሌቭል በጣም ኤአይን ኮንሱም እያደረጉ ነው። ብዙዎቻቸው የመማር ማስተማር ሂደታቸውን በጣም የቀየራላቸው ተማሪዎች አሉ። የጥናት ሂደታቸውን የቀየራላቸው፣ ቶፒኮችን እያብራራላቸው፣ እያስረዳቸው፣ ጥያቄዎችን እየሰራላቸው፣ ኢቨን አንዳንዶች ደግሞ በተሳሳተ መንገድ በፈተናም እየተጠቀምነው እንገኛለን። ነገር ግን ኤአይ ኢፌክቲቭ በሆነ መንገድ ብንጠቀመው በጣም ትልቅ የሆነ አድቫንቴጅ የሚፈጥርልን ነገር ነው። ዛሬ ደግሞ ብዙዎቻችን ከምንጠቀመው ኤአይዎች መካከል የመጀመሪያው ቻትጂፒቲ ነው። ቻትጂፒቲ በቅርቡ አዲስ ነገር ይዞልን መጥቷል። እሱን ዛሬ በዚህ ቪዲዮ አስተዋውቅላችኋለሁ። እንዴት መጠቀም እንደምትችሉና ያለውን ጥቅም አብራርቼ እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር መሆን አትርሱ። ቀጥታ ወደ ቪዲዮ እንግባ። ቻትጂፒቲ በጁላይ 29 በ2025 ላይ ስቴዲ ሞድ የተባለ አዲስ ሞድ ኢንትሮዲዩስ ያድርጎልናል ማለት ነው። ይሄ ስቱዲ ሞድ ደግሞ ለተማሪዎች በጣም ትልቅ የሆነ አስተዋጽኦ ያለው ነገር እንደሆነ ራሳቸው ቻትጂፒቲ ካምፓኒዎች ተናግሯል ማለት ነው። ይሄ ስቴዲ ሞድ የምንለው ከዚህ በፊት ቻትጂፒቲ ከምንጠቀምበት መንገድ በተለየ መልኩ ለተማሪዎች ዲዛይን አድርጎ የተሰራ ነው ማለት ነው። ይህንንም ደግሞ ለማግኘት ሌላ ቦታ መሄድ ጠበቅብንም፣ እዛው ቻትጂፒቲ ላይ የምናገኘው ሞድ ነው። በነፃ ይሄንን መጠቀም እንችላለን ማለት ነው። አጠቃላይ የዚህ የስቴዲ ሞድ ጥቅሙን በምናይበት ጊዜ የመጀመሪያው ቶፒኮችን በቀለል አድርጎ ኤክስፕሌን ያደርግልናል። ቶፒኮችን በፋይል ወይም ደግሞ በቴክስት ወይም ደግሞ በኢሜጅ ልንሰጠው እንችላለን። እሱን ኤክስፕሌን ያደርግልናል። በተጨማሪ ደግሞ የቤት ስራችንንም እንዲሰራልን ማድረግ እንችላለን። በተጨማሪ ደግሞ የተለያዩ የልምምድ ጥያቄዎችን እንዲያወጣልን ማድረግ እንችላለን ማለት ነው። ይሄ ስቴዲ ሞድ ከዚህ በፊት ከምንጠቀመው በጣም የተለየ ነገር አለው። ከዚህ በፊት የምንጠቀመው ጄኔራሊ ነው ነገሮችን የሚመልስልን የሚያስረዳልን። ስቴዲ ሞድ የምንለው ደግሞ ለተማሪዎች ብቻ ተብሎ የተዘጋጀ ነው። ለተማሪዎች ደግሞ በትምህርታቸው በጣም በተለያዩ መንገድ እንዲረዳ ተደርጎ ነው የተሰራው ማለት ነው። ይህንንም ደግሞ እንዴት መጠቀም እንደምትችሉ ስቴፕ ባይ ስቴፕ እናያለን ማለት ነው። በመጀመሪያ የቻትጂፒቲ አፕሊኬሽን ያስፈልገናል። እሱንም ደግሞ አንዳንዶች ጋር ሊኖር ይችላል። ለሌላችሁ ደግሞ ፕሌይ ስቶር ላይ ትሄዱና ቻትጂፒቲ ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ እቺ በነጭ የተቀመጠችው እቺን ቻትጂፒቲ ኢንስቶል እናደርጋታለን ማለት ነው። ኢንስቶል ካደረግን በኋላ ኢንስቶል አድርጎ ከጨረስልን በኋላ ቀጥታ እንከፍተዋለን። ከከፈትን በኋላ ሳይን አፕ እንለዋለን። ላይ ጫፍ ላይ ያለችውን ነክተን ሳይን አፕ እናደርጋለን። ሳይን አፕ ኢሜይላችሁ መጠቀም ትችላላችሁ ወይም ደግሞ ጎግል አካውንታችሁ መጠቀም ትችላላችሁ። እኔ ጎግል አካውንቴን ተጠቅሜ እከፍታለሁ ማለት ነው። ቀጥታ ሳይን አፕ እንዳደረጋችሁ እንደዚህ ሆኖ ይከፈትላችኋል ማለት ነው። እንደዚህ ከተከፈተልን በኋላ እቺ የፕላስ ምልክቷን እነካለን። የፕላስ ምልክቷን ስነካ በጣም ብዙ የሆነ አማራጮችን ያመጣልናል ማለት ነው። እዚህ ላይ እንደምትመለከቱት በጣም ብዙ የሆነ አማራጮች ያመጣልናል። ከዛ ወደ ታችን ጠጋ እንልና ስቴዲ ኤንድ ለርን የሚላለ ማለት ነው። ስቴዲ ኤንድ ለርን የምትሏን እነካታለን። እንደዚህ ስነካት እንደ አማራጭ በላይ 3 አማራጮችን ያመጣልናል። የቤት ስራ ልስራላችሁ የሚል አለ፣ ቶፒኩን ላብራራላችሁ፣ ጥያቄ ላውጣላችሁ የሚል ቦታ አለ ማለት ነው። እኔ ይሄንን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ይሄንም ለማሳየት የ12ኛ ክፍል ኢኮኖሚክስ እንጠቀማለሁ። የ12ኛ ክፍል ኢኮኖሚክስ ላይ ትሬድ ባላንስ የሚል ቶፒክ አለ። እሱን መጀመሪያ ቴክስቱን ኮፒ አድርጌ ይዣለሁ። ቴክስቱን ኮፒ ካደረኩ በኋላ በመጀመሪያ ቼክ ማድረገው ሄልፕ ሆምወርክ ወይም ደግሞ ጥያቄ የቤት ስራችንን የሚሰራልን ሞድ ሞክረው። እሱን እንደነካን እዚህ ጋር ጥያቄያችንን እንድናስገባ ይጠይቀናል ማለት ነው። ከዛ ጥያቄያችንን ካስገባን በኋላ እንልክለታለን ማለት ነው። ቀጥታ እንደላክለት የሁሉንም መልስ አይደለም እዚህ ጋር የሚያመጣልን። በጣም ደስ የሚለው ፊውቸር ይሄ አዲሱ ስቴዲ ሞድ ፊውቸር በጣም ደስ የሚለው ነገር ይሄ ነው። የሁሉንም መልስ አያመጣልንም። ምንድነው የሚያደርገው? እኛ ጥያቄውን እንደለቀቅልነት መልሶ እኛን ይጠይቀናል ማለት ነው። ጥያቄውን መልሶ እኛን ሲጠይቅ እንመልስለታለን። ካገኘነው ትክክል ነው ኮሬክት ብሎ በዝርዝር ያሳየናል መልሱን።
ካላገኘነው ደግሞ ያው ኤክስ ከሆነ ደግሞ እንደገና መልሳችሁ ኤክስ ትክክል አይደለም ብሎ እያብራራ ይነግረናል ማለት ነው። በጣም ለየት የሚያደርገው እኔም ደግሞ የወደድኩት ፊቸር ይሄ ነው። ምክንያቱም ከዚህ በፊት ጥያቄ በላክንለት ጊዜ ሁሉንም መልስ ነው አይደለም የሚሰጠን። ይሄ ስቴዲ ሞድ ግን በጣም ከዚህ በፊት ከምንጠቀመው የተለየ ነው። ምክንያቱም እዚህ ጋር የሁሉንም መልስ አይደለም የሚያመጣልን፣ ራሱ አብሮ መልሶ ይጠይቀናል። ከዛ በኋላ እንድንመልስለት ይጠይቀናል ማለት ነው ጥያቄውን። በዚህን ጊዜ እኛ ከኤአዩ ጋር ኮሚኒኬት ማድረግ እንጀምራለን። ይሄ ፊቸር ደግሞ በጣም አሪፍ የሆነ ነው። እንደዚህ እናንተ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ ቶፒክን ኤክስፕሌን ማድረግ ነው። መጀመሪያ ላይ ቶፒክ ኮፒ ከቴክስት ቡካችሁ በፒዲኤፍ ካለ ኮፒ ማድረግ ትችላላችሁ፣ ወይም ደግሞ በፎቶም ሊሆን ይችላል፣ ወይም ፒዲኤፉንም አፕሎድ ማድረግ ትችላላችሁ። ነገር ግን ቴክስቱን አፕሎድ ፔስት ብታደርጉለት በጣም አሪፍ ነው። ምክንያቱም ለማስረዳት ይመቸዋል። ይሄ ከፋይል ውስጥ ኤክስትራክት አድርጎ እንትን ከሚልላችሁ ይልቅ እናንተ ቴክስቱን ብትሰጡት ይመረጣል። ቴክስቱን እዚህ ጋር እሰጠዋለሁ። እንደምታዩት በሚገርም ሁኔታ ኤክስፕሌን እያደረገልኝ ነው ማለት ነው። በጣም በቃ ደስ በሚል ሁኔታ እኔ የሰጠሁት ኖትና እሱ ደግሞ የሰጠን አጠር አድርጎ ያስረዳኝ ኖት በጣም የተለየ ነው ማለት ነው። እናንተም የራሳችሁን ቶፒክ እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። ሶስተኛው ሜተድ ደግሞ ክሬት ፕራክቲስ ኩዌስችን ነው። እነዚህ የመለማመጃ ጥያቄዎችን እስቲ እንዲሰጠን እናደርጓለን። ለዚህም ደግሞ የሚያስፈልገን ምንድነው ክሬት ፕራክቲካል ኩዌስችን የምትሏን ከነካም በኋላ ምንድነው የምናደርገው ቅድም እንዲያብራራልን የሰጠነውን ኖት አሁንም እንሰጠዋለን ማለት ነው፣ ጥያቄ እንዲያወጣልን። አይነት ጥያቄ ትፈልጋላችሁ ብሎ እንደ ምርጫ ይመጣልናል ማለት ነው። ከዛ ቻትጂፒቲ እኛ በፈለግነው መንገድ የፈለግነውን አይነት ጥያቄ ማልቲፕል ቾይስ ሊሆን ይችላል፣ ትሩ ፎልስ ሊሆን ይችላል፣ ወይም ደግሞ ሚክስድ ሊሆን ይችላል። ሚክስድን ብትመርጡ ታሪፍ ነው። ከዛ ሚክስድን ከመረጥኩለት በኋላ እንደዚህ ጥያቄዎችን አምጥቶልኛል ማለት ነው። እንደምታዩት ይሄ ፊቸር ለተማሪዎች ብሎ የተዘጋጀ ነው። ሌላ አማራጭ በጣም ብዙ ኤአዮች አሉ። ነገር ግን ይሄ ሞድ በጣም አሪፍ ነው። በሀገራችን ብዙ ተማሪዎች እስካሁን ድረስ አላወቁትም። እየተጠቀሙም ደግሞ ያሉ ሊኖሩ ይችላሉ። ግን የማትጠቀሙት ከሆነ አሁኑኑ ይሄን መጠቀም መጀመር አለባችሁ ማለት ነው። ኤአዮችን በምንጠቀምበት ጊዜ እኛን በሚረዳ መልኩ ወይም ደግሞ አክቲቭ በሆነ መልክ ነው መጠቀም ያለብን። አንዳንዶች ዝም ብለን ጥያቄ እንልክና ያመጣልን መልስ ገልብጠን እንተዋለን። ነገር ግን ከሱ ጋር ኮሚኒኬት በምናደርግበት ጊዜ እያንዳንዱ ጥያቄ እየሰራን እሱ እንዲጠይቀን እያደረግን ማለት ነው ያንን ጥያቄ በራሳችን ለመስራት እንሞክርና ትክክል ካልሆነ እንዲያስተካክልን እንጠይቀዋለን። ወይም ደግሞ አዲስ ቶፒክ በሚያብራራልን ጊዜ ይሄ አልገባኝም ብለን ተጨማሪ እንዲያብራራልን ማድረግ እንችላለን ማለት ነው። ኤአይ አጠቃቀም ራሱ የራሱ የሆነ ሲስተም አለው፣ የራሱ የሆነ መንገድ አለው። እኛ በምንጠቀምበት ጊዜ ፓሲቭ በሆነ መንገድ ወይም ደግሞ እሱ የሰጠንን ብቻ በምንቀበልበት ጊዜ ይሄ ፓሲቭ ይሆናል። ምክንያቱም ተዘጋጅቶ ያለን ነገር ነው የምንጠቀመው። በዚያን ጊዜ ሞር ኢንጌጅ አናደርግም ማለት ነው ከማቴሪያሉ ጋር ሞር ኢንጌጅ ለማድረግ ወይም ደግሞ እንዲገባን ለማድረግ ከፈለግን ከኤአዩ ጋር መግባባት አለብን፣ ማውራት አለብን ማለት ነው። ይሄ ደግሞ ስቴዲ ሞድ ደግሞ ለዚህ በጣም ቤስት ነው ከዚህ በፊት ከምንጠቀመው ማለት ነው። ብዙ ተማሪዎች ደግሞ ለፈተና ኤአይን አትጠቀሙ እባካችሁ። በጣም ብዙ ተማሪዎች ስህተት የምትሰሩት እዚህ ጋር ነው። ለፈተና የፈተና እንትናችሁን ታነሱና ትልኩለታላችሁ። ይሄ ለአሁኑ ሊጠቅማችሁ ይችላል። ለአሁኑ ፈተና ችግር የለውም ሊሰራላችሁ እኮ ይችላል። ልደፍኑ ትችላላችሁ እኮ ፈተና ግን ምን ጥቅም አለው? ፈተና ደፋናችሁ። ከዛ በኋላ የማታውቁትን ነገር ሞር ግን እናንተ መረዳት ከፈለጋችሁ በመጀመሪያ የፈተና ጥያቄያችሁን ስልክ እንደምንም ብላችሁ አስገብታችሁ ከምትሰሩ ይልቅ ቤት ያላችሁ ከፒዲኤፋችሁ እስካን አድርጋችሁ ወይም ደግሞ ኮፒ አድርጋችሁ ቴክስቱን ልቀቁለት። በሚገባ ነው የሚያስረዳላችሁ ማለት ነው። ቻትጂፒቲ ይሄንን በጣም አሪፍ የሆነ ሞድን ስላስተዋወቀልን በጣም ደስ ሊለን ይገባል። ለተማሪዎች በጣም ለየት ያለ ሞድ ስለሆነ ማለት ነው። እና ይሄንን ሞድ ደግሞ ኢፌክቲቭ በሆነ መንገድ ለመጠቀም ሞክሩ። በተጨማሪ ደግሞ እንደዚህ ያሉ አዳዲስ ስለ ኤአዮች ለእናንተ ለተማሪዎች የሚጠቅሙ ዌብሳይቶችንም እጠቁማችኋለሁ። ወይም ደግሞ እስቲ ኤልን ይሄ ኤአይ አሪፍ ነው ወይም ደግሞ ይሄ ዌብሳይት አሪፍ ነው ብላችሁ ኮሜንት ላይ ልጠይቁኝ ትችላላችሁ። የእያንዳንዱን እየገባሁ ቼክ አደርግላችኋለሁ። ከእናንተም እፈልጋለሁ ይሄ ኤአይ አይነት ይሞክርልን በሉኝ፣ ጠይቁኝ። በተጨማሪ ደግሞ
እንዲሰራላችሁ የምትፈልጉትን ቪዲዮ እንደተለመደው ኮሜንት ላይ ማስቀመጣችሁን አትርሱ። ይሄ ቪዲዮ በጣም እንደሚረዳችሁ ተስፋ አደርጋለሁ። በተጨማሪ ደግሞ ብዙዎቻችሁ ቻናሉን ሰብስክራይብ እያደረጋችሁ አይደላችሁም። ቪዲዮ ካያችሁ በኋላ ላሽ ነው የምትሉ። እንደምታዩት 90% ሰብስክራይብ እያደረገ አይደለም ማለት ነው የኛን ቻናል። በቻላችሁት መጠን ሰብስክራይብ ለማድረግ ሞክሩ፣ ለጓደኞቻችሁ ሼር አድርጉ። ይሄ ቪዲዮ ደግሞ በጣም እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ በሰላም ቆዩልኝ።